ቼቼንያ የተባለችው የሩሲያ ግዛት ነዋሪዎች ቼቼን ይባላሉ። እነዚህ ሰዎች ጀግንነትን ከማራኪ ባህል ጋር ያጣመሩ ናቸው። መተዳደሪያቸው ግብርናና የእንስሳት እርባታ ነው። ሀገር ካልሆንን ብለው ለ80 ዓመታት እስከ ቅርብ ጊዜ ድረስ ከሩሲያ ማዕከላዊ መንግስት ጋር ተዋግቷል። ሰዎቹ አደገኛ ተዋጊዎች በመሆናቸውም የዘመተባቸውን የማዕከላዊ መንግስት ጦር አሸንፈውም ያውቃሉ። በፑቲን ሳይቀር ክፉኛ ተደቁሷል። በመጨረሻ ግን በሩሲያ አካልነታቸው መቀጠልን መርጠው ዛሬ ላይ ከቼቼኖች የሚወጣው የእግረኛ ጦር ለሩሲያ መከታ እስከ መሆን ደርሷል። ቼቼኖች ዓለም የመሰከረላቸው ጀግኖች፣ ባህላቸውን አክባሪ ጨዋዎች ናቸው። ለዛሬም የቼቼንያ ነዋሪዎችን የቼቼኖች ባህል፣ ስራና የተዋጊነት ጠባያቸውን ጨምሮ አጠቃላይ ህይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። ቼቼንያ በደቡብ ምዕራብ ሩሲያ የምትገኝ ቼቼን የተባለና ከተቀረው የሩሲያ ህዝብ የተለየ ባህልና አኗኗር ያለው ህዝብ መኖሪያ ግዛት ናት። ቼቼኖች ራሳቸውን ሮክቺ ብለው ይጠራሉ። ትርጉሙም ከምድራቸውና ከማንነታቸው ጋር ጥብቅ ቁርኝት ያላቸው የተመረጡ ሰዎች ማለት ነው። ቼቼን የሚለው ስያሜ መነሻ ቼቼናውል የተባለችው መንደር ነች። ይቺ መንደር በቴሬክ ወንዝ ዳርቻ ትገኛለች። በሶቪየት ማዕከላዊ መንግስት አካባቢው ቼቼንያ የሚል ስያሜ የተሰጡት ሰነዶች ላይ ሰፈረ። ከዛን ጊዜ ጀምሮ የቼቼኖች መኖሪያ ቼቼንያ ተባለ። የቼቼንያ ሪፐብሊክ የህዝብ ብዛት ወደ 1.6 ሚሊዮን ነው። ከዚህ ውስጥ 96 በመቶ ቼቼኖች ናቸው። አብዛኛው የቼቼን ህዝብ በተራራማ ገጠራማ አካባቢዎች የሚኖር ሲሆን ባህላዊ ግብርናና የእንስሳት እርባታ ህይወትን ይከተላሉ። ቼቼንያ ከጎረቤቶቿ ኢንጉሼቲያ በምዕራብና ከዳጊስታን በምስራቅ በኩል ከሶቪየት ዘመን ጀምሮ ያልተፈቱ የድንበር ይገባኛል ጥያቄዎችና ለግጦሽ መሬት የሚደረጉ ፉክክሮች በአካባቢው አልፎ አልፎ ለሚከሰቱ ግጭቶች መንስኤ ናቸው። ሩሲያ ቼቼኖችን ለማስገበርና በሩሲያ ስር ለማስተዳደር ከሰዎቹ እጅግ አደገኛ ተዋጊነት አንጻር ትልቅ ዋጋ ከፍላለች። በ19ኛው ክፍለ ዘመን ራሳቸውን እንደ ነፃ ሀገር የሚመለከቱት ቼቼኖችን ሩሲያ ለመጠቅለል በጀመረችው ዘመቻ ቼቼኖች ጫካውንና ተራራውን ተገን አድርገው መጀመሪያ ላይ ለ60 ዓመታት ያህል ተዋግቷል። ይህ ትግል በ20ኛው ክፍለ ዘመን በጆሴፍ ስታሊን አስተዳደር ጊዜ የግድ እልባት መሰጠት አለበት ተብሎ በተጠናከረው ዘመቻ የቼቼኖች ሕይወት እጅግ ወደ ከፋ አሳዛኝ ሕይወት ተቀየረ። በ1944 በአንድ ሌሊት መላው የቼቼን ሕዝብ በጭነት መኪኖች እየተጓጓዘ ወደ በረዷማው ሳይቤሪያ እንዲሰደዱ ተደረገ። በዚያ ጉዞና ስደት አብዛኛው ሕዝብ በረሃብና በበሽታ ቢረግፍም ቼቼኖች ግን ባህላቸውንና እምነታቸውን በልባቸው ይዘው ለታሪክ ከማለቅ ተረፉ። ሁኔታዎች በመጠኑ የተሻሻሉ ሲመስሉ ከ13 ዓመታት በኋላ እንደ አውሮፓ አቆጣጠር በ1957 ወደ ትውልድ ምድራቸው ተመለሱ። ሆኖም ቼቼኖች የኖሩበትን ስፍራ ያገኙት ፈራርሶ ነበር። አሁንም ሀገር የመሆን ጥያቄያቸውን በልባቸው እንዲያዙ ቆዩ። እናም እንደ አውሮፓ አቆጣጠር 1991 ላይ በምዕራባውያን ውስጧን ስትገዘገዝ የነበረችው ሶቪየት ህብረት በይፋ ፈረሰች። ይሄኔም በየአቅጣጫው ወደ ሀገርነት እንደተቀየሩት ግዛቶች ሁሉ የቼቼንያ ነዋሪዎችም የዘመናት ሀገር የመሆን ህልማቸውን እውን ለማድረግ ቆረጡ። ታዲያ ምንም እንኳን ሶቪየት ህብረት ብትፈርስም የዛሬዋ ሩሲያ ክፍል በጥንካሬ ቆማ ነበርና ቼቼኖችን አትሄዱም አለች። በዚህም ሌላ ለ20 ዓመታት የቆየ እጅግ ደም አፋሳሽ ጦርነት ተደረገ። በጦርነቱም የቼቼኖች መንደር ወደ ትቢያነት ተቀየረች። ሰዎቹ ግን በጽናት አሁንም መዋጋታቸውን ቀጠሉ። በታህሳስ 1991 የቀድሞ የሶቪየት አየር ኃይል ጄኔራል የሆኑት ጆሃር ዱዴቭ በቼቼን በኩል ስልጣን ተቆጣጠሩ። ይህ ክስተት ቼቼንያ ኢችኬሪያ ቼቼን ሪፐብሊክ የተሰኘች የራሷን ነጻነት ያወጀች ሀገር መሰልና መንግስት እንድትመሰርት ምክንያት ሆነ። እናም ቼቼንያ ሪፐብሊክ በሩሲያ ስር መሆኗን ውድቅ በማድረግ ነጻ ነኝ አለች። በወቅቱ የሩሲያ ፕሬዝዳንት የነበሩት ቦሪስ የልሲን ወደ ቼቼንያ ወታደር ማዝመታቸውን በማዘግየት የኢኮኖሚ ማዕቀቦችን በመጣል ብቻ የ3 ዓመታት የጽሞና ጊዜ ሰጡ። ቼቼኖች ግን 3ቱን ዓመት ራሳቸውን እያጠናከሩና እንደ ሀገር እየተመለከቱ በራሳቸው አስተዳደር እየተመሩ ቆዩ። እንደ አውሮፓ አቆጣጠር በታህሳስ 11 1994 የሩሲያ መንግስት ቼቼንያን ወደ አስተዳደሩ ለመመለስ ጦሩን በማዝመቱ በቼቼንያ ምድር ከፍተኛ ጦርነት ተቀሰቀሰ። ታዲያ ዓለምን ያስደነቀው ክስተት የተፈጠረው ይሄኔ ነበር።
የሩሲያ ጦር መድፍና ታንኩን ይዞ ቼቼንያ ቢገባም መውጫ መግቢያውንና ተራራና ሸለቆውን በሚያውቁት ቀላል የጦር መሳሪያዎችን በታጠቁት የቼቼን ተዋጊዎች ተሸነፈ። እናም በዚህ ሽንፈት የሩሲያ ጦር ቼቼንያን ጨርሶ ለቆ ባይወጣም ዳሩን ይዞ ተቀመጠ። በዚህ ጦርነት ድሉ የቼቼኖች ቢሆንም የሞተው ሰው ግን ቀላል አልነበረም። በጦርነቱ 80 ሺህ የሚደርሱ ሰዎች በአብዛኛው የቼቼን ንጹሃን ዜጎች ሲሞቱ ከ500 ሺህ በላይ ነዋሪዎች ደግሞ ከቀያቸው ተፈናቅለዋል። 1996 ላይ ግን በካሳፊየርት ስምምነት መሰረት የሩሲያ ጦር ከቼቼንያ ጦሩን ለማስወጣት ተስማማ። ቼቼንያም ይህን ለጊዜው ያገኘችውን ነጻነት ለማጽናት በማለም ራሷን እንደ ሀገር ቆጥራ ማስተዳደር ጀመረች። በዚህ ጊዜ የሩሲያ ጦር ግን ለሌላ የማያዳግም ያለውን ቅጣት ቼቼንያ ላይ ለማድረግ እየተዘጋጀ ነበር። እናም ከ3 ዓመታት በኋላ በ1999 ሁለተኛው የቼቼንያ ጦርነት ተቀሰቀሰ። እንደ ሻሚል ባሳየቭ ያሉ የቼቼን የጦር አበጋዞች የቼቼንያን ወጣቶች ለጦርነቱ በመቀስቀስ እስከ መሃል ሩሲያ የዘለቀ በሞስኮና በሌሎች ከተሞች ከ300 በላይ ሰዎችን የገደለና የመኖሪያ ቤቶችን ያጋየ ከባድ የቦምብ ጥቃት ተፈጸመ። በወቅቱ ጠቅላይ ሚኒስትር የነበሩትና የዛሬው የሩሲያ ፕሬዝዳንት ቭላድሚር ፑቲን የሩሲያ ጦር በቼቼንያ ላይ የማያዳግም እርምጃ እንዲወስድ ትዕዛዝ ሰጡ። የሩሲያ ጦር ኃይልም የበላይነቱን ተጠቅሞ በየካቲት 2000 የቼቼንያ ዋና ከተማ የሆነችውን ግሮዝኒን ዳግም ተቆጣጠረ። ሩሲያ ይህንን ጦርነት ስታደርግ ቼቼኖችን በገንዘብና በሌሎችም የሚያግዙ የባሕረ ሰላጤው ሀገራት ተዋጊዎችን ጭምር ወደ ቼቼንያ ማስገባት ጀመሩ። ይህን የሩሲያ መንግስት አንድ ዘዴን በዋናነት ተግባራዊ ያደረገ። የቼቼን ተዋጊና ወጣቶችን የመንግስትን ሐሳብ ማስረዳትና ወደ ራሱ መሳብ። በዚህም ቀደም ሲል የሩሲያን ጦር በመዋጋት የሚታወቁትን ታጋይ አህመድ ካዲሮቭን በማሳመን ከሩሲያ ጦር ጎን እንዲሰለፉ ማድረግ ቻለ። ሰውየውም የሩሲያ መንግስትን ሐሳብ እንደተረዱ አፈሙዛቸውን አዙረው ቼቼንያን አስገንጣይ በተባሉት የቼቼን አማጽያን ላይ ዘመቱ። በዚህም ቼቼንያ ከታጣቂዎች ነጻ እየወጣች ሄደች። ከዛ በኋላ የሩሲያ መንግስት 2003 ላይ የቼቼንያን የውስጥ የጸጥታ ጉዳዮች ለኒሁ ታጋይ አህመድ ካዲሮቭ ኃይሎች በኃላፊነት አስረከበ። ወዲያውም በጦርነቱ የወደመችውን የቼቼንያ ዋና ከተማ ግሮዝኒን የመልሶ ግንባታ ተደረገላት። በአህመድ ካዲሮቭ የሚመራው የቼቼንያ አስተዳደር ለሩሲያ ማዕከላዊ መንግስት እጅጉን የታመነ ሆነ። በዚህም ለቼቼንያ የማዕከላዊ መንግስቱ በዓመት ከ$1 ቢሊዮን በላይ ድጎማ መስጠት ጀመረ። ሆኖም 2007 ላይ አንድ አስደንጋጭ ክስተት ተፈጠረ። የቼቼንያ ዋና አስተዳዳሪ አህመድ ካዲሮቭ ተገደሉ። እናም የአህመድ ካዲሮቭ ልጅ የሆነው ራምዛን ካዲሮቭ በዛው በ2007 በአባቱ ምትክ ሆኖ የቼቼንያን የመሪነት ወንበር ላይ ተቀመጠ። አባቱን የተካው ራምዛን ካዲሮቭ አሁንም ድረስ የቼቼንያ መሪ ነው። ራምዛን ካዲሮቭ ካዲሮቪትስ የሚባሉ የግል ታጣቂዎች አሉት። አባላቱም አብዛኞቹ የቀድሞ አማጽያን ናቸው። እሾህም በሾህ እንደሚባለው እነዚህ ታጣቂዎች ቼቼንያን ለመነጠል የሚንቀሳቀሱ ሲገኙና ለራምዛን ካዲሮቭ ታማኝ ያልሆኑትን አይቀጡ ቅጣት ይቀጣሉ። 2025 ላይ በወጣው መረጃ ራምዛን ካዲሮቭ በቼቼንያ የገንጣይ አስገንጣይ እንቅስቃሴዎችን ሙሉ ለሙሉ ማጥፋት ችሏል። ሰውየው ለቭላድሚር ፑቲን ያላቸው ታማኝነት የማይናወጥና በአለት ላይ የተገነባ ነው። ይህ ታማኝነት በተግባር የታየው ደግሞ ቭላድሚር ፑቲን በተሳተፉባቸው ጦርነቶች ሁሉ የራምዛን ኃይሎች አብረው መሰለፋቸው ነው። ከ2015 ጀምሮ የቼቼንያ ኃይሎች በሶሪያ ጦርነት ከሩሲያ ጦር ጋር አብረው ዘምተዋል። በ2022 የሩሲያ ዩክሬን ጦርነት ከተጀመረ በኋላ ራምዛን ካዲሮቭ 45,000 የሚደርሱ ወታደሮችን ወደ ግንባር በመላክ ከዩክሬን ጋር እየተፋለሙ ይገኛሉ። ሆኖም ምዕራባውያን የቼቼንያን የራምዛን ካዲሮቭን አስተዳደር በብዙ ይከሱታል። በሰዎች ላይ ያለ ፍርድ ግድያ ይፈጸማል፣ ሰዎች ይታፈናሉ በማለት ይኮንኑታል። አሁን ያለው የቼቼንያ መረጋጋት ጊዜያዊ እንደሆነ ራምዛን ካዲሮቭም የጤና ችግር እንዳለባቸውና በግልጽ ማን እንደሚተካቸው አለመታወቁ ቼቼንያን ዳግም ወደ አለመረጋጋት ይከታታል ሲሉ ጨለማ ትንቢቶችንም ያስቀምጣሉ። ሆኖም ከቼቼንያ አስተዳደር እነዚህ ችግሮች ስለመኖራቸው የሚገልጽ ምንም አይነት መረጃ የለም። ቼቼኖች ዛሬም ቢሆን በሁለት ዓለማት መካከል ይኖራሉ። በአንድ በኩል ጥንታዊውን የጎሳ ስርዓታቸውንና
በሌላ በኩል ደግሞ በሩሲያ ማዕከላዊ የአስተዳደር ስርዓት ስር ይኖራሉ። በእርግጥም አንዳንድ ጽንፍ የረገጡና በቱርክ በአውሮፓና በመካከለኛው ምስራቅ የሚኖሩ የቼቼንያ ተወላጆች ከሩሲያ ለመገንጠል ያደረጉትን ትግል ጀግንነት በማድረግ የቼቼኖችን የተለየ ማንነት ለልጆቻቸው የሚያስተምሩ አሉ። በአጠቃላይ በሩሲያ ማዕከላዊ መንግስትና በቼቼኖች መሃል የነበረው የ80 ዓመት ሙሉ ጦርነት በመለያየት ሳይሆን በአንድነትና በስምምነት ተጠናቋል። ዛሬ ቼቼንያ የሩሲያ አካል ናት። ለዘመናት ትቢያ ካደረጋት ጦርነት ወጥታ ዋና ከተማዋ ግሮዝኒ በአሁኑ ጊዜ እጅግ ዘመናዊና ውብ በሆኑ ህንፃዎች አጊጣለች። ዛሬ ላይ የሩሲያ መንግስት የቼቼንያ ግዛት ነዋሪ የሆኑትን ቼቼኖችን የያዘበት መንገድ የማቀማጠል ያህል ነው። ለግዛቷ በየዓመቱ ከፍተኛ የገንዘብ ድጋፍ የሚደረግ ሲሆን የ2025 መረጃዎች እንደሚያሳዩት ለአንድ የቼቼን ነዋሪ የሚደረገው የገንዘብ ድጎማ ከሌሎች የሩሲያ አካባቢዎች በአማካይ በ2 እጥፍ ይበልጣል። ይህም ከፍተኛ የገንዘብ ፍሰት በጦርነት የወደመችውን ግሮዝኒን ወደ ዘመናዊ ከተማነት ቀይሯታል። አዳዲስ መስጊዶች፣ መንገዶችና ህዝባዊ ህንፃዎች በከተማዋ ተገንብተዋል። የከተማ መስፋፋት ውስን ቢሆንም ዋና ከተማዋ ግሮዝኒ በተደረገው የመልሶ ግንባታ የነዋሪዎቿ ቁጥር በ2025 ወደ 320 ሺህ አድጓል። የቼቼኖችን አኗኗር ስንመለከት ለቼቼኖች ነጻ ትግል ስፖርት ብቻ ሳይሆን የባህል መገለጫና የክብር መድረክ ነው። በተለይ በነጻ ትግልና በማርሻል አርትስ ኤምኤምኤ በዓለም አቀፍ ደረጃ ያላቸው የበላይነት የሚመነጨው ከጥንታዊው የታሪክ አስተዳደጋቸው ነው። ቼቼኖች በዓለም ላይ ካሉ ብርቱ ተፋላሚዎች መካከል ይመደባሉ። በኦሎምፒክ መድረክ ሩሲያን ወክለው የሚሳተፉት ቼቼኖች በርካታ የወርቅ ሜዳሊያዎችን ለቤታቸው አምጥተዋል። ለምሳሌ ቡቫይሳር ሳይቴቭ የተባለው ተወዳዳሪያቸው በታሪክ ውስጥ ከታዩ ታላላቅ የነጻ ትግል ስፖርተኞች አንዱ ሲሆን 3 የኦሎምፒክ የወርቅ ሜዳሊያዎችና 6 የዓለም ሻምፒዮናዎችን አሸንፏል። በቼቼን ባህል ውስጥ አንድ ወንድ ልጅ ገና መራመድ ሲጀምር ትግልን እንዲለማመድ ይደረጋል። የቼቼን ቤተሰብ መዋቅር በወንዶች የበላይነትና በሰፊ የቤተሰብ ትስስር ላይ የተመሰረተ ነው። በቤተሰብ ውስጥ ታላቅ ልጆች ከፍተኛ ተሰሚነት አላቸው። በቼቼኖች ሴቶች እንጂ ሲያገቡ ወደ ባላቸው ጋር የሚሄዱት ወንዶች ልጆች ስላገቡ ብቻ ከቤት አይወጡም። በአንድ ግቢ ውስጥ ወላጆች ያላገቡ ወንድምና እህቶች እንዲሁም ያገቡ ወንዶች ከነሚስቶቻቸውና ከልጆቻቸው ጋር አብረው ይኖራሉ። በቼቼኖች ያረጁ ወላጆችን ከጎን ማኖር የማይጣስ ማህበራዊ ሕግ ነው። በጋብቻ ስርዓታቸው ውስጥ ካሊም የተሰኘ የጥሎሽ ስርዓት አለ። ሙሽራው ለሙሽሪት ቤተሰቦች የገንዘብ ክፍያ ይፈጽማል። የቼቼን ባህላዊ ጋብቻ ስነ ስርዓት በዘፈን በጭፈራና በተለያዩ ትዕይንቶች የታጀበ ነው። ሙሽራው ሙሽሪትን ከቤቷ ይዞ ሲወጣ የሙሽሪት ዘመዶች በገመድ መንገድ ይዘጉና አናሳልፍም ይላሉ። ይሄም የሰርጉ የጨዋታ አንዱ አካል ነው። በሰርጉ ቀን የፈረስ ግልቢያዎችና ጥይቶች ይተኮሳሉ። በቼቼኖች ከአንድ በላይ ማግባት እስከ 4 ሚስት ይፈቀዳል። መሪው ራምዛን ካዲሮቭ ይህንን ልማድ በይፋ ይደግፋሉ። ሌዚኪንካ የተባለው የቼቼኖች ዳንስ ብዙዎችን ያስደንቃል። የቼቼኖች የባህል ምልክት የሆነው ይህ ዳንስ በወንዶች ብርቱ ዝላይና እንደ ንስር በረራ በሚመስሉ የእጅ እንቅስቃሴዎች ይታወቃል። ይህ ዳንስ በሰርግ በዓላት ላይ የሚደነስ ሲሆን የወንድነት ብቃትንና የማህበረሰቡን ጥንካሬ ለማሳየት ያገለግላል። ሴቶች በቤት ውስጥ ቁጥጥርና በልጆች አስተዳደግ ላይ ትልቅ ሚና አላቸው። ጥብቅ የሆነ የአለባበስ ስርዓት ወይም ሂጃብና የባህል ቁጥጥር ይደረግባቸዋል። ቼቼኖች አዳት የተሰኘ ባህላዊ ሕግጋትና የክብር ደንቦች ዝርዝር አላቸው። አዳት ማለት ከእስልምና በፊት ከነበሩ ወጎች የመነጨ ያልተጻፈ የባህል ሕግ ነው። ይህ ሕግ በግለሰብ ተጠያቂነት ላይ ሳይሆን በቤተሰብ የጋራ ኃላፊነት ላይ ያተኩራል። በዚህ ስርዓት ውስጥ መህክሄል የተሰኘ ጉባኤ አለ። በቤተሰቦች መካከል የሚፈጠርን አለመግባባት ለመፍታት የሚሰበሰቡ የተከበሩ ሽማግሌዎች ጉባኤ ነው። ግድያ ሲፈጸም ገዳዩ ወይም ቤተሰቡ ለሟች ቤተሰቦች የሚከፍሉት ካሳ አለ። ይህ የሚደረገው ቺር የሚባለውን የደም በቀል ለማስቆም ነው። ካሳው በከብት፣ በመሬት ወይም በገንዘብ ሊሆን ይችላል። ካሳው ከተከፈለ በኋላ በቀልን ማድረግ ፈጽሞ ነውር ነው።
በቼቼን ባህል ውስጥ ለሽማግሌዎች የሚሰጠው ክብር ማህበረሰቡን አንድ አድርጎ የሚያቆይ ጠንካራ ማገር ነው። ይህ ስርዓት ከላይ ላዩን ሲታይ ቀላል የአክብሮት መገለጫ ቢመስልም በጥልቀት ለተመለከተው ግን የቼቼን ሕዝብ ለዘመናት ማንነቱን ጠብቆ እንዲቆይ ያስቻለው ታላላቅ ሽማግሌዎቹን ማክበሩና መስማቱ ነው። በቼቼን አባባል ሽማግሌዎች ለቤተሰቡም ሆነ ለማህበረሰቡ እንደ ጥላ ይቆጠራሉ። በቼቼን ማህበረሰብ ውስጥ ሀብት ወይም የፖለቲካ ስልጣን ለአንድ ሰው ክብር ቢሰጡትም እድሜ ግን ከሁሉም በላይ የሚከበር የተፈጥሮ ጸጋ ተደርጎ ይወሰዳል። በስደትና በጦርነት ወቅት ቼቼኖች እንዳይበታተኑ ያደረጋቸው ይህ የሽማግሌዎች ምክርና የበላይነት ነው። በ1944ቱ ስደት ወቅት እንኳ ሽማግሌዎች ወጣቶችን በማስተባበርና ተስፋ በመስጠት ህዝቡን ከመጥፋት ታድገዋል። ቼቼኖች ጋር በእንግድነት መሄድ ያለ ሀሳብ መኖር ማለት ነው። አንድ እንግዳ ወደ ቼቼኖች ቤት ከመጣ ባለቤቱ ሙሉ ጥበቃና ምግብ የመስጠት የተቀደሰ ግዴታ አለበት። ይህንን የጣሰ ሰው ይወገዛል። ምክንያቱም እንግዳው ማንም ይሁን ማን ከየትም ቢገኝ የተላከው እኛን ከመረጠለት አምላክ ነው ይላሉ። የቼቼን ህዝብ እንደ ወንድማማች ይተያያል። ይህ የወንድማማችነት ትስስር ነው ቼቼኖችን ለዘመናት ከደረሱባቸው ጫናዎች ተርፈው ለዛሬ በቁት። ቼቼኖች የራሳቸው የሆኑ ባህላዊ ምግቦች አሏቸው። ከምግቦቹም ውስጥ ዚሺጋልናሽ የተባለ የተቀቀለ የበግ ወይም የበሬ ስጋ ከዱቄት የተሰሩ ዳምፕሊንግና በነጭ ሽንኩርት ከተቀመመ መረቅ ጋር የሚቀርብ የቼቼኖች ተወዳጅ ምግብ ነው። ሻሽሊግ በእሳት ላይ ተጠብሶ የሚቀርብ ስጋ ሲሆን ለተራራማ ኑሯቸው ተስማሚ የሆነ የምግብ አይነት ነው። ዛሬ ላይ ቼቼኖች የእስልምና እምነት ተከታዮች ቢሆኑም በጥንት ዘመን ግን በተፈጥሮ ላይ የተመሰረተና በበርካታ አማልክት ያምኑ ነበር። በቼቼን ባህል ውስጥ ሌላው ወሳኝ ጉዳይ ንስር ነው። ንስር የህዝቡ መንፈስና የነጻነት መገለጫ ነው። ይህ በሰማይ ላይ በነጻነት የሚበረው ወፍ በቼቼኖች ዘንድ ከፍ ያለ ቦታ የተሰጠው በብዙ ምክንያት ነው። ቼቼኖች ራሳቸውን እንደ ተራራ ንስሮች ያያሉ። ንስር ለማንም የማይገዛ ከፍታን የሚወድ ወፍ እንደመሆኑ የቼቼኖችን የተዋጊ ባህሪ ይወክላል። እንደ ንስር ኩሩ መሆን በአንድ ቼቼን ሕይወት ውስጥ የግድ የሚጠበቅ ነው። በዓለም ላይ ካሉ አስደናቂ ዳንሶች አንዱ የሆነው የዚጊንካ ዳንስ መሰረቱ የንስር እንቅስቃሴ ሆነውም በዚህ ምክንያት ነው። በቼቼን ማህበረሰብ ውስጥ አንድን ወጣት ንስር ነህ ብሎ ለማድነቅ በቋንቋቸው ላማና ኢርዙ ይላሉ። ይህ ቃል የሚሰጠው ለጀግና ተዋጊዎች፣ ቤተሰባቸውን በጽናት ለሚጠብቁ ወንዶች፣ ቃላቸውን ለማያጥፉና ታማኝ ለሆኑ ሰዎች ነው። ደግሞ በሌላ መልኩ ለቼቼን ህዝብ ተኩላ ከእንስሳ በላይ ነው። የብሔራዊ ማንነታቸው የጽናታቸውና የአይበገሬነታቸው ዋና መገለጫ ነው። ቼቼኖች ተኩላን የሚያከብሩት ከአንበሳ ወይም ከነብር በበለጠ ነው። ምክንያቱም አንበሳ የእንስሳት ንጉሥ ተብሎ ሌሎችን ያስገብራል። ተኩላ ግን በቡድን ውስጥ ቢኖርም በነጻነት የሚኖር እንስሳ ነው ብሎ ያምናሉ። ደግሞ በሌላ በኩል ተኩላ ቁስለኛ ቢሆንም እንኳን ድምፁን አውጥቶ እንደማያለቅስ ይታመናል። ይህ ደግሞ ቼቼኖች በመከራ ውስጥ ድምፅ ያለማሰማትና የመጽናት ባህሪያቸውን የሚገልጽላቸው ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።